ሰላም የመወድስ ሚዲያ ቤተሰቦች፣ ዛሬም በሌላ ዝግጅት ወደ ሚዲያችን ተመልሰናል። ወደ ሚዲያችን ስንመለስም እንግዲህ ዛሬ የተመለስ ነው ያው ከሳምንት 2 ቀን በመሆኑን አስመልክቶ የዚህን ሳምንት የሚያስነግረውን አጠቃላይ ሰርቼላችኋለሁ። ዛሬ ደግሞ የተማሪዎች ጥያቄ የብዙዎቻችሁ ጥያቄ የሆነውን ቅኔ ስናስፋፋ ያጥረናል ያላችሁ ጥያቄ ያላችሁ፣ ሁለተኛ ቤት ለመምታትም እያስቸገረን ነው ያላችሁ፣ ሶስተኛ ደግሞ ጀምረው የቀረህ ነበረ እና እሱን ጨርስልን እባክህ ያለም አለ። ማለት ማስፋፋት ላይ ጀምረ ነው የቀረን ይሏል እና መወድስና እጣነ ሞገር አላረክልንም። ያንን ጉባኤ ቃና ነበረች፣ እሱን እንዴት እንደምናስፋፋው ተጉባኤ ቃና ጀምረን እስከ ዛምላኬ እስከሚበዙ እስከ ዋይዜማ እያልን ተነስተን እስከ ዘይዜ ደርሰን ነበር መሰለኝና መወድስና እጣነ ሞገር አልደረሰልንም። ስለዚህ እዛ ጋር ርስልን የሚል ጥያቄ አለ። አሁንም ደግሞ ሌላ ጥያቄ፣ ሶስተኛው ጥያቄ ደግሞ ቅኔ ለማወቅ ምን ማድረግ ነው ያለብን፣ የትኛውን መከተል ነው ያለብን፣ ፎከስ ማድረግ ያለብን የትኛው ላይ ነው የሚልም ጥያቄ ተነስቷል። እነሱን ባጭሩና በግልጽ ቋንቋ ሙሉውን ጥያቄ በአንድ ቪዲዮ ለመመለስ ትሞክራለሁ። ያው ማስፋፋቱ ምን የሚለውን እንኳን እንቀጥላለን ክፍል 2፣ ግን ለዛሬ ለክፍል 1 በዚሁ ቪዲዮ ለቅላችኋለሁ። ከየት ነው የምጀምረው? እንግዲህ ቅኔ በደንብ ለመቆጠር ምን ነገር ነው ፎከስ ማድረግ ያለበት? ግስ ማጥናት ነው? ነባር ግስና ነባር ያው አንድ ናቸው። ግስ ወይም ነባር ማጥናት ነው ወይስ አገባብ መቀጸል ወይስ ደግሞ የዘረፋ ቅኔ መቀጸል የሚለውን እንድገልጽ ተጠይቄያለሁኝ። እንግዲህ የመጀመሪያ ነገር ሁሌም የምላችሁ ነው፣ እኔ ሁሌም የምላችኋለሁ፣ መጀመሪያ የቅኔ መጀመሪያ ትልቁ ነገር አይምሮ ነው። ቅኔን ክፉ አድርጓ ለማየት ማለት ከባድ አድርጓ ለማየት ነው። ቅኔ ከተጋችሁበትና የሆነ መስዋዕት ከከፈላችሁለት በጣም ቀላል ትምህርቱ ነው። ከቤተ ክህነት ትምህርቶቹ በጣም ቀላል፣ ሰዓት እንደፈለጋችሁ ልታገኙለት የምትችሉ፣ በፍሪ ሰዓት ልትማሩት የምትችሉት ቅኔ ነው። ከባድ አድርጋችሁ አትው። በአእምሯችሁ ክብደቱ ምናምን አይደለም መሳል ያለባችሁ፣ መቼ እንደምታውቁ ነው። በቃ በዚህ ቀን አውቄ ምናምን ብላችሁ መወሰን አለባችሁ። እንዲህ ስል ደግሞ አብዛኞቻችሁ ምን ታደርጋላችሁ? እንዲህ ስላልኳችሁ ብቻ 1-2 ቀን በሚዲያ ትመጡና አስተምረን ትላላችሁ። ከዛ 2 ቀን ምናምን ነግሬያችሁ አያልገባንም ብላችሁ ትዘውታላችሁ። ቀላል ነው ማለት ግን እንትን ሰዓት ወይ ማለት መስዋዕትነት አይጠይቅም ማለት አይደለም። እንደዚሁ ቀላል ነው ልበላችሁ እንጂ ከሁሉም ትምህርት ደግሞ ከባድ ሆኖ ታገኙታላችሁ። ደግሞ አሁን ከባድ ነው የምላችሁ ቅኔ የሆነ ፓርት አለው ማለት ከባድ ነው ሊባል የሚያስችለው መንገድ። አሁን እንደ ዜማ መምህሩ አይጮህልንም። አሁን እናውቀዋለን፣ ዜማ ቤት መምህሩ ይጮህልናል። መምህሩ የጮህልንን መከተል ነው። አቋቋም ቤት እንደዚሁ፣ ቅዳሴ ቤት እንደዚሁ። ይሄ ግን ራሳችን የምንቆጥረው ነገር ነው፣ ከአእምሯችን የምናፈልቀው ነገር ነው። ይሄ ከባድ ያደርገዋል። እምላችሁ ተገባችሁ? ይሄ ከባድ ያደርገዋል። ሰው የሚነግረው አለመንገሩ፣ ዝም ብሎ ራሳችን መቆጠራችን፣ ይሄ ተሁሉም ትምህርት ከባድ ያደርገዋል። ይሁን እንጂ ግን እንደዚህ ማለት ከባድ ነው ማለት አይደለም። ሁኔታ ውስጥ ከሚግባባን ከሆነ ሰው ጋር ጠጋ ብሎ መቀጸል፣ ቤተ ጉባኤ ያላችሁ ሰዎች ጠጋ ብላችሁ መቀጸል አለባችሁ። እውነት እላችኋለሁ። እኔ አንድ ቃል እግዚአብሔር ለመነገር በገጸሮ ፓርት ታውቃላችሁ፣ እንደዚህ ቤት ቁጭ ብለን አይደለም የምንማረው። ታውቁታላችሁ። በየመንደሩ ተንከራተን እንጀራ ፈልገን በየቤተ ክርስቲያኑ ዙረን እንደዚህ ዝክርን ተዘክረን ነው የምንማረው እንጂ እንዲህ ቤት ቁጭ ብለን አይደለም የምንማረው። ደረቅ ኮቸሮ በልተን ነው የምንማረው። እና ከኔ ህይወት አንድ ቅኔ ለመማር እኔ ማለት እንደዚህ እስከምለምድ ድረስ ራሴን እስከምችል ድረስ አንድ ቃል እግዚአብሔር ለመነገር ቢያንስ የ2 ሰዓት መንገድ ተጉዤ ለሚያስቀጽል ተማሪ እንጀራና ጠላም አምጥቻለሁ አጠጥቻለሁ። እኔ ለምን እንደዚህ ያደረኩ ያሁኝ አይደለም፣ እግዚአብሔር ስጦ ያ ልጅ አሁንም ሁሌ እመርቀዋለሁኝ። ራሴን እንድችል ራሴን እንዳውቅ አድርጎኛል። ግን ይህን ያህል መስዋዕት መክፈል አለ። አሁን ግን እዚህ ጋር ያላችሁ ሰዎች እንደዚህ ማድረግ የሚጠበቅባችሁ ከምትጠቀሙበት የ30 ደቂቃ ወይ ደግሞ የ1 ሰዓት ማህበራዊ ሚዲያ ላይ የምታሳልፉትን ከ1 ሰዓቱ 45 ወይ ደግሞ 40 ደቂቃ ወደዚህ ወደ ጥሞናችሁ ወደ ቅኔያችሁ ተመለሱ። 2 ሰዓት ተጠቀሙበት የነበረው ኳስ ጨዋታ
አንዱን ሰዓት ሰረዙና አንዱን ሰዓት ለቅኔ ያድርጉት። 2 ሰዓት ተጠቀሙበት የነበረውን የሆነ አለ። አሁን ብዙዎቻችን በተለይ አሁን በዩኒቨርሲቲ ያለን ዲያቆናት ምናምን ታውቃላችሁ፣ ሀቁን ነገር ተተባለ የምታሳልፉት የከንቱ ውዳሴ ላይ ነው። ተገሌ ጋር እኮ ዛሬ እንደዚህ ማድረግ አለብኝ ምናምን ስትሉ ነው። እኔ ከንቱ ውዳሴ የምላችሁ በእርግጥ ከንቱ ውዳሴ ላይ ሆንም ይችላል። ቤተ ማህበር ማለት ግቢ ጉባኤውን ስታገለግሉ ሊሆን ይችላል። አሁን ግቢ ጉባኤውን የምታገለግሉበት ማገልገላችሁ ትክክል ናቸው፣ እኔ አልኮንናችሁም ማለት ተገቢም ነው። ነገር ግን የምታገለግሉበት ግን ወደ ቅኔ አይዞርላችሁም። አንድ የእናንተ ጠብ የሚላችሁ ነገር የለም። በቃ ክብር እናገኛለን ጥያቄ የለውም። ግን ደግሞ ስለ ክብር ብላችሁ የራሳችሁን አጣሉ። አሁን እኔ ብዙዎቻችሁ ላይ የሚመክራችሁ ነገር ይሄ ነው። አሁን ቤተ ጉባኤ ማለት ግቢ ጉባኤ ላይ ያላችሁ ዲያቆናት የምትሸወዱበት በዚህ ነው። እውነት ግልጽ ልንገራችሁ፣ የምትሸወዱበት በዚህ ነው። አትሸወዱ እንዴ! ለምን ትሸወዳላችሁ? መማርም እኮ ክብር እኮ ነው። አሁን ምንድን የምታደርጉ እናንተ የራሳችሁን ትምህርት ከመማር ይልቅ ለግቢ ጉባኤው መስዋዕትነት መክፈል ኖ መሆን የለበትም። አገልግሉ በሚቻላችሁ። እኛም እናገለግላለን በቻልነው መጠን፣ እኔም አገለግላለሁኝ። ግን ራሴን በማይነካ መልኩ ነው። በእርግጥ እኔን ይጠቅመኛል ማለት አይደለም፣ ማለት እጠቀምበታለሁ። እኔ አሁን በዚህ ግቢ ጉባኤ ላይ የማደርገው ምንድን ነው? አብነት እያስተማርኩ ነው። አብነት እያስተማርኩ ነው የማሳልፈው። ይህኔ ማገልገል ብዬ ነው የማስበው። አሁን በዚህ እንዲህ ሲሆን ያው መጽሐፍ ትመለከታላችሁ። አሁን ለእኔ ጥቅም ምንድነው? መጽሐፍ እመለከታለሁኝ። አሁን እውነት ለመናገር አርባዕት አርያም ምናምን የሚባል ትምህርት መስተጋብ የሚባል ትምህርት ባታስተምሩት ወይ ደግሞ ባትቀጽሉት ይጠፋል። ደግሞ እዚህ ግቢ ጉባኤ ላይ ሆናችሁ እየተማራችሁ ለመቀጸል ትንሽ አስቸጋሪ ነውና አሁን ግን መጽሐፍ እመለከታለሁኝ። አርባዕት የሚማር ተማሪ አለ፣ ሰዓታት የሚማር ተማሪ አለ፣ ዳዊት የሚማር ጾመ ድጓ የሚማር ተማሪ አለኝ። እነሱን ለማስተማር ስል መጽሐፉን እመለከታለሁ። ቀደም ብዬ ተማሪ በፊት መጽሐፍ እመለከታለሁ። ይሄ ደግሞ እንዲሰርጸኝ አድርጓል። ሁሉም ነገር ዳዊቱ እንዲሰርጽ አድርጓል በውስጤ። ጾመ ድጓውን በደንብ እንድለው አድርጎኛል። አርባዕት አርያሙን መስተጋቡን ምኑን በደንብ እንዳየው አድርጎኛል። ቅኔውን በደንብ እንዳዳብረው አድርጎኛል። አቋቋሙን ተመልሼ እጅ ስራውን እንድቀጽለው አድርጎኛል። ይሄ ጥቅም አለው ለእኔ። አሁን የግቢ ጉባኤ ዲያቆናት ግን አታስተምሩም ማለት ያው የምታስተምሩት ነገር አታውቁትም እያልኳችሁ አይደለም፣ ታውቁታላችሁ። ግን የምታሳልፉበት ጊዜ እናንተን የሚጠቅም አይደለም። የሆነ አመራር ትሆናለህ ወይ ደግሞ የሆነ ቦታ ትቀበላለህ። እዛ በቃ የመዝሙር ክፍል ምናምን ምንድንስ የሚባል አንድ ክፍል ትቀበላለህ። ጊዜህን በዚያ ታጠፋለህ። ሌላው ማንበቢያ ታደርገዋለህ። አብነት የምትማርበት ትምህርት ጊዜ የለህም። ጊዜህ ምን አለ ዝም ብሎ ዲበት ሆነ ማለት ነው። ከዚህ የምታገኘው አንድ ነገር ምን ልንገርህ፣ ክብር ብቻ ነው። ክብር ብቻ ነው። በእርግጥ ያው ሀቋን ነው ከተባለ ሚስትም ልታገኝ ትችላለህ፣ ታገኛለህ ደግሞ ማለት ይገኛል። ብዙ ጊዜ እዛ ጽኑ ሴቶችን ይገኛሉ እዚያ ውስጥ በአይናችን የምናየው ስለሆነ ይሄ መካከል አያስፈልግም። የሚጠቅመ ነገር ታለ እሱ ብቻ ነው። ከዛ ውጭ ግን ጉዳቱ ያመዝናል። አብነት ብትማርበት እኮ ክብሩ ለራስህ እኮ ነው። ማገልገል የሚፈልጉ ተማሪዎች አሉ። አብነት የማይማሩ እንዲያቆን ያልሆኑ ምን አሉ፣ ግን ማገልገል እንዲሁ ነው ሰፍ ብሎ ቢጠብቁ ልጆች አሉ። እነሱን አስገብተህ ተጎን እያገዝህ አንተ ግን ትምህርትን አብነት ግን ተማር። እኔ ግልጽ ልንገርህ፣ በየጉባኤ ያላችሁ በየዩኒቨርሲቲ ያላችሁ የግቢ ጉባኤ ዲያቆናት፣ የግቢ ጉባኤ አብነት ተማሪ የነበራችሁ ግን ትምህርቱን ትታችሁ የምታገለግሉ ለግቢ ጉባኤው ግልጋሎታችሁን እኔ አደንቃለሁ። ማለት እኔ ሳይሆን እግዚአብሔርም ዋጋችሁን ይከፍላችኋል፣ ችግር የለውም። ግን የሚጠቅማችሁ ነገር የበለጠ የሚጠቅማችሁ እናንተ የሚጠቅማችሁ ነገር አብነት መማራችሁ ነው። ግልጽ ልንገራችሁ፣ እኔ አብነት መማራችሁ ነው። ስላገለገላችሁ ነገ ተከትሏችሁ የሚወጣው ቅድም እንዳልኳችሁ የትዳር ጓደኛ ካገኛችሁ ያው እዚያ ውስጥ ስለማይጠፋ ማለት ነው። ብዙ ሴቶቹ እዚያ ውስጥ ስለሆኑ ያው ጠንካራ ሴቶቹ እነሱን ነው እዛችሁ ልትወጡት የምትችሉ። ሌላ ግን አንድ ነገር የለም። እውነት ልንገርህ፣ አብነት ብትማረው ግን ቅኔ ብታውቅበት ግን ቅኔው ተከትሎ ይወጣል። አቋቋም ብታውቅበት እጀ ስራ ብትሰራበት ያ እጀ ስራ ተከትሎ ይሄዳል። ዜማ ብታውቅበት ያ ዜማ ተከትሎ ይሄዳል። ግልጽ ነው።
አንከካለን። እና የግቢ ጉባኤ ተማሪዎች ዲያቆናት በተለይ በቃ ሀቅና ወራ ይሄ ከንቱ ውዳሴ ትወዳላችሁ። ዲያቆን መባል በቃ እገሌም ዲያቆን ነው እገሌም ዲያቆን ነው። ምን አገባኝ እኔ አሁን እገሌ እንደዚህ ነው ብባል አሁን ይመለከተኛል? እውነት ልንገራችሁ፣ እኔ ወደዚህ ግቢ ጉባኤ ስመጣ ወደ አዲስ አበባ ዩኒቨርሲቲ ስመጣ እማራለሁ ብዬ ያቀርኩት ትምህርት ነበረ፣ ግን የለም ላገኘው አልቻልኩም። ስላላገኘሁትም ሳልማረው ቀረሁኝ። ወደፊት እግዚአብሔር ታለ እማረዋለሁ። ያልተማሩት ግን እውነት ልንገራችሁ አጥቸው ነው እንጂ ሌላ ነገር ምንም ፈልጌ አይደለም። እኔ ማንም መምህር ነው እንዲለኝ አልፈልግም። መርጌታ ምናምን እሱን ሌላ ጉዳይ ነው። ለእኔ አንዳችም ጥቅም የለውም። እሱ ነገር ትርፍ ነው። ምክንያቱም ከተማርኩ ሆናለሁ ባይለኝም ማንም ሰው ችግር የለውም። ተምሬ ስገኝ ነው ብቻ ልባለው የምችል እና የግቢ ጉባኤ ዲያቆናት መማርን አስቀድሙ። እውነት ልንገራችሁ መማርን አስቀድሙ። ከንቱ ውዳሴ ይቅርባችሁ፣ ጥቅም የለውም። ዲያቆን ገሌ ምናምን ትባላላችሁ። አዎ ትባላላችሁ፣ ግልጽ ነው። ግን ምን ጥቅም? እስቲ ነገ ና ይህን ጮኸ ስትባል ያኛው ክብር ይጮህልህ እንደው ታየዋለህ። ና እስቲ ቅኔ ተቀኝ፣ ዲያቆን ነህ ነው ተብለህ ብለሃል። ና እስቲ ቅኔ ተቀኝ እስቲ ዛሬ ና እስቲ እንደው ስትባል ምንድን ነው የምትል? ና እስቲ ሰዓት አስቆም ስትባል ያ ክብሩ ምናምን ይሄ ሊከበር ነው ይገባ ምናምን ተብሎ እኮ አይተውም። እረክ ዝም ብሎ ነው ይሄ ልጅ ከእንደ ይባል ዳዊት ሳይማር ነው እንደ ዲያቆን ነኝ የሚል ዜማ ሳያውቁ ደስ ይሆናል። ዜማ ሳያውቁ ነው እንደ ደስ እንትን ዲያቆን ነኝ የሚል እንዴ ብላችሁ መሾፍን የሚያቆምላችሁ ነገር የለም። ይሄ የሚያቆምላችሁ እንትናችሁ ነው የሚል ታላቅ ምክር አለኝ። ያው ጊዜም በዚህ ጨረስኩት፣ በጣም ይቅርታ። አሁን ወደ ጥያቄያችሁና ወደ ምላሽ ለመግባት ያህል አንድ ሰው በደንብ ቅኔ ለማወቅ እንዳልኳችሁ መስዋዕት ከፍላችሁ መማር አለባችሁ። ይሄ የመጀመሪያ ሳይኮሎጂያችሁን በቃ ለቅኔ ያነሳሱት የሚለው የመጀመሪያ እንትን ነው ምላሽ ነው። ሁለተኛ ደግሞ ፎከስ ማድረግ ያለብን ምንድን ነው? ግስ ማጥናት። ግስ ማጥናት አለባችሁ። ግስ ማጥናትማ ግድ ነው። ጎን ለጎን ግስ ማጥናት ግልጽ እኮ ነው። ግስ እኮ በጣም ቀላል ፓርት ነው። እንዲያው እየመሰለ ነው እንጂ እኮ በአንድ ወር ውስጥ እኮ መጨረስ ይቻላል አይደል? በአንድ ቀን 6 ግስ ወይ ደግሞ 10 ግስ በአንድ ቀን ሀለሃ ወደረ ለካ ቀዳለ ሳጫ ሆነ ምንድን ነው ረፈቀ ተቀመጠ ናፈቀ ተጠራጠረ ምን ትያዛችሁ 10 ብትከፍሏት በ30 ቀን ሁሉ ብትዙ በአንድ ወር ያልቃል። እና ይሄን ከቁጥራት አስገቡ ሲጀመር ግስ ጥናቱና ዝም ብላችሁ ችግር የለውም ያዙ። ጧት ጸሎት ተወራጋችሁ በፊት 10 ግስ ለራሳችሁ ቃል ገብታችሁ እሱን ያዙ። ይሄ ቀላል ነገር ነው። ግስ ከቁጥር የሚገባም አይደለም። በዚህ ልክ እንትን በሉ። አዛ አገባብ መቀጸል ይሄ ቅንጦት ነው። አገባብ መቀጸል ማለት አገባብ ያው የሰብና ወቆች እኛ ደግሞ ምንድነው የምንለው መጽሔት መቀጸል ይሄ ቅንጦት ነው። በቃ ቅንጦት ስላችሁ በደንብ አዋቂ ሆናችሁ ከዛ በኋላ የሚመጣ ነገር ነው እንጂ ቅኔ ለማወቅ መጀመሪያ ይሄ አያስፈልግም። አገባብ መቀጸል ትርጉም የለውም። የተዘረፈ ቅኔ መቀጸል በደንብ ያስፈልጋል። መሰረቱም እሱ ነው። የተዘረፈ ቅኔ መቀጸልና መቆጠር በቃ ይሄ ነው። አንድ ነገር ልንገራችሁ፣ ቆጥራችሁ እሱ የቆጠራችሁትን ቅኔ ተመልሳችሁ ሲያርምላችሁ ያ መምህራችሁ ተመልሳችሁ መምህራችሁን ጠይቁ፣ ወይ ደግሞ አስቀጻይ ካላችሁ አስቀጻያችሁን ጠይቁ። የታረመብኝ እኔ እንደዚህ ብዬው ነበረ፣ መምህሩ ግን እንደዚህ አሉብኝ። ብልሽቱ የት ላይ ነው ጥያቄያችሁ። ከዛ ብልሽቱን ይሄን እንደዚህ አድርገዋል እና አንድ ባንድ ያስረዳችኋል። እሱን በብልሽት መያዝ፣ ያንን አለመድገም። እንዲያርጉ የማያስነግራችሁ ሰው ታለ የማያስቀጻችሁ ያስቀጻይ አይደለም። አንዳንድ አስቀጻዮች ምን ያደርጋሉ? እስቲ አጓገሌ እስቲ ይሄን ንገረኝ ምናምን ስትሉት እሺ ይልና አመታችሁ የንታ ያረሙላችሁን ትነግራላችሁ፣ እኛ ያረሙላችሁ ወሳችሁ ትነግራላችሁ። ያንን ፍች ፈቶ ሙያ አስነግሮ አሰጥቶ ምናምን ይለቃችኋል። እሱ ማስቀጻይ አይደለም። በመሰረቱ አስቀጻላችሁ አይባልም። ይሄ አስቀጻይ ማለት የነገራችሁትን ቅኔ ያዙ። እናንተ የታረመላችሁን መምህራችሁ የሚያረምላችሁን ደግማችሁ ያዙ። ከዛ በሁለቱ መካከል ያለው ርቀት ምንድን ነው? አንተ መርድ ዮሴፍ ብለህ ሂደህ መምህሩ ዮሴፍ መርድ ታለብህ፣ ወይ ደግሞ አንተ ዮሴፍ መርድ ብለህ ሂደህ መምህሩ መርድ ዮሴፍ ታለብህ፣ ችግር አለ ማለት ነው። አንተ ምን አልኩህ? ዮሴፍ መርድ አልህ። መምህሩ ግን ሲያረምብህ ኋላ መርድ ዮሴፍ አለብህ። እንዲህ ካለብህ ችግር አለ ማለት ነው። ቦታ ራሱ ያቀየረበት ችግር አለ። ምንድነው ችግሩ ብለህ ያዝ። ተመልሶ መተህ
አስቀጻዩን ወይ ደግሞ እዚያው መምህሩን አስቀጻይ ከሌላችሁ እዚያው መምህሩን እንዲህ ላይ ያረምህብኝ እኔ ምን አድርጌው ነው የሚል ጥያቄ ጠይቁት ራሱ መምህሩን። ከዛ እንደዚህ ያጋችሁታል ሲላችሁ ያንን የምትረሱት ከሆነ በጽፋችሁ መያዝ፣ የማትረሱት ከሆነ በጭንቅላችሁ ትይዛላችሁ። ከዛ በኋላ ይሄ ላይሆን ለምሳሌ አሁን ዮሴፍ መርድ ያለው ለምንድን ነው መርድ ዮሴፍ ያልክብኝ ስትሉት ሰብራችኋል ይላችኋል። እዚህ ቦታ ላይ እኮ የሰያፍ ተቀባይ ይሄ አይሆንም ይላችኋል። ያችን ጻፍ ትይዛላችሁ። ከዛ በኋላ ያችን ቤት ሄዳችሁ ማምሰልሰል እንደዚህ ያለችን እንደዚህ ያለችን በቃ እንደዚህ የተባልኩኝ ያችን አንድ መያዝ። ይሄ ነው ትልቁ ነገር። የተዘረፈ ቅኔ መቀጸል በጣም አስፈላጊ ነው። የተዘረፈ ቅኔ ያስፈልጋል። መቀጸል ግን መሸምደድ ማለት አይደለም። አሁን ምንድነው ተማሪ ችግሩ መርድ ዮሴፍ ተማሪ ትምህርተ በሰሎሜ ስደተ አኮኑ ያፈቅር ዳህና ዘእግዚአብሔር ድህነተ አኮኑ ያፈቅር አይምሮ ዘእግዚአብሔር ድህነተ ይላል። የተዘረፈ ቅኔ ነው ቢባል ያችን ይዝና እጇለሁ እኮ ከዛስ ሙያ አሰጠኝ። ሙያው እንደዚህ ነው። መርድ ዮሴፍ ምሳሌ፣ መርድ ሰብ፣ ዮሴፍ ወርቅ ተመስሎ የቅኔ ባለቤት፣ ተማሪ ማሰሪያ ይስባል እንጂ አይሳብ ማን ለርቃቂው ለሰሙ ተማሪ ትምህርትን ተማረ፣ ለወርቁ ዮሴፍ ስደትን ተሰደደ ጌታን ለማዳን ምናምንቴስ። እሺ ሸወንደ አለፋችሁ። ሁለተኛው ጉባኤ ቃና ጥቅም የለውም። ይሄ ጥቅም የለውም። ቀጽሉት በደንብ። የት ላይ ነው ችግሩ? የት ላይ ነው? አሁን መርድ ዮሴፍ ሲባል ምን ማለት ነው? ግን ይሄ ሙያ ሲሰጡ ምንድን ነው ሙያ? መርድ ዮሴፍ ምሳሌ ምንድን ነው? መርድ ዮሴፍ ሙያ ምሳሌ ማለት ምንድን ነው ምሳሌ የተባለ? መርድ ዮሴፍ ምሳሌ፣ መርድ ሰብ፣ ዮሴፍ ወርቅ ያልኩት ለምንድን ነው? ጠይቁ ራሳችሁን። መቀጸል ማለት እንደዚህ ነው። ርቃቄው ምንድን ነው? ርቃቄ ማለት መጀመሪያ ውስጥ ትርጉሙ ራሱ ምንድን ነው የሚለውን በዚህ ልክ ነው ቅኔ መቀጸል የሚገባችሁ እንጂ ቅኔ መቀጸል አስፈላጊ ነው። የተዘረፈ ቅኔ መቀጸል ለመቆጠር ነው ያሁላ። ግን ጥረቱ ቆጥራችሁ ለማምጣት ነው ያሁላ። ከዚህ ሁሉ ትልቁ ነገር ምንድን ነው? ግስ ማጥናት እንዳለ ሆኖ ለመቆጠር ግስ ማጥናት የግድ ነው። ግስ ካላወቅ ቁጠራ አታውቅም። ትልቁ ነገር መቆጠር፣ የቆጠራችሁትን ቅኔ በደንብ መረዳት፣ የተረዳችሁትን የቆጠራችሁ ያመጣችሁትን ቅኔና መምህሩ ያረመላችሁን ቅኔ ልዩነቱንና አንድነቱን ምን ላይ ያበላሸሁት ምን ላይ ታረመልኝ የሚለውን ነገር እሱን በደንብ መቀጸል የመጀመሪያው የቅኔ መሰረቱ ነው። ምክንያቱም ግስ ማጥናት እሱ ጎን ለጎን የማይቀር ጉዳይ ነው ብዬ ነው። ምክንያቱም ለመቆጠር ግስ ካላወቅ ከመሆኑ ትቆጥረዋለህ። ግስ ስላወቅ ደግሞ ትቆጥራለህ ማለት አይደለም። የፈለገው ሸምዶ አይሆንልህም። ትልቁ ነገር ግን መንገር፣ መቆጠር፣ የታረመልን መቀጸል፣ ከዛ የመምህሩን የተዘረፈውን ቅኔ መቀጸል አንተ ለምትቆጥርበት መግቢያ ነው። ለምሳሌ አሁን 2x + 4 እኩል ነው 8 ብትባል 2x + 4 እኩል ነው 8 የኤክስ ዋጋ እንዴት ነው ስና የሆነ ኤክስን ዋጋ አፈላልጎ ይሰጥሃል። ከዛ እሱን ታወቀ በኋላ ትመለስና ፈተና ሲመጣ ምን የሚያደርግባቸው 6x + 9 እኩል ነው 36 የኤክስ ዋጋ ስንት ነው እኮ የሚልህ። ስለዚህ ያንን ፈተና ለመስራት የግድ መጀመሪያ የተሰጠው ምሳሌ ማንበብ አለብህ። ያን ምሳሌ ማወቅ አለብህ። ቅኔም እንደዚያ ነው። የተዘረፈ ቅኔ መቀጸልህ ጥቅሙ ምንድነው? ያንን አንተ በግልህ ለመቆጠር አንተ ስትቆጥር በደንብ አገህ እንድትቆጥር ነው ትርጉሙ ግን ምንድነው? ያችን የተዘረፈችውን ቅኔ ሳይሆን አንተ የቆጠረው ቅኔ ላይ ፎከስ ማድረግ እና የታረመብህን ቅኔ እንትን ማለት። ለመቆጠር ግን እንዳያስቸግራችሁ በምን ልቆጥር ይሆን ምናምን ተሳቆጥሩ እንዴት ነው የሚለውን ለማወቅ የተዘረፈ ቅኔ መቀጸል ነው። መጽሔት ወይ ደግሞ አገባብ መቀጸል የምንለው ቅንጦት ነው። ቅኔም በደንብ አገር ተቀጸላችሁ በኋላ የምንቀጽለው አሁን እኛ መጽሔት የምንጀምር ምንድነው መወድስ አበጥረን ከነገርነው በኋላ ነው። መወድስ አሁን እኔ መጽሔት የጀመርኩ 2 ጊዜ ሞልቼ ነው። መጀመሪያ ሞላው ተመልሼ ደግሞ ያው በጣም ህፃን ስለነበርኩ በእድሜ ተመልሼ ደግሞ ጀምራለሁ። እንደገና መወድስ ጀምሬ ተመልሼ ደግሞ ጉባኤ ቃና አስጀምሩኝ። 2 ጊዜ አስሞሉና ሁለተኛው ያው እዚህ አካባቢ ሲደርስ መጽሔት አስጀምሩኝ። መጽሔት ማለት በእናንተ በሰብና ወርቆች አገባብ ማለት ነው። በእኛ መጽሔት ነው የምንለው። ምን ጀምር ከዚያ በኋላ ነው እንጂ ሌላው ቅንጦት ነው። ያኛው ቅኔ ለማወቅ ግን ይሄ መጽሔቱ ማለት አገባቡ ትርጉም አልባ ነው የሚል ምክር ነው ያለኝ እዚህ ጋር። ሌላው ቤት መምቻ ስቆጥር
ስንቆጥር ቤት መምቻ እናጣለን የምትሉት አዎ የብዙዎቻችሁ ጥያቄ ነው። እኛም በጊዜው ተቸግረንበታል። መጀመሪያ እዚያ ጋር ሀቤት መታና ሀከት ላንጣ ችግር ነው። እረቤት መታ ወይ ደግሞ እረቤት መታና ከዛ በኋላ እርከት ላንጣ ችግር ነው። ስለፋ መዋል ቀን ሙሉ ሰዓቴን ማቃጠል ይሄ ነው ችግሩ። ግን እንደዚህ መሆን የለባቸውም። 4 ወይ ደግሞ 5 ሜትር እነግራቸዋለሁ ቤት ለመምታት ትልቁ ነገር መጀመሪያ የምትቆጥሩበት ቤት ማለት የምትቆጥሩበትን ቅኔ ዝም ብላችሁ ታለግዝ በአማርኛው ማስተካከት መጀመሪያ በአማርኛም ብሉት በቋንቋችሁ መሰረት ማስተካከት። ከዛ ያንን የምትቆጥሩትን ማስተካከት ስላችሁ ገና ሳደረድሩ ማሰብ ሙሉ መሆን አለበት ቅኔያችሁ። ምንድነው ሀጥ ሰውዬ ይሄ እርሻ ሲኦልን እርሻ ገሃነምን አረሰ። ምንድን ረሃብ መንግስተ ሰማይን ይፈራልና ይህን አረሰ የሚል አንድ ጉባኤ ቃና መጀመሪያ አማርኛ ቁጭ አድርጋችሁ መያዝ። አማርኛ መላችሁ በየራሳችሁ ቋንቋ ተረዱ። ከያዛችሁ በኋላ የምትጠቀሙበት ቃል ላይ የምትጠቀሙበት ያሰባችሁት አማርኛ ላይ ወደ ግዕዝ ሲቀየር ቤት መምታት የሚችል 2 ቃል አለ ወይ አሁን ብላችሁ ማሰብ። ምንድነው ሰውዬ ገበሬ ሀጢህ እርሻ ሲኦልን አረሰ ከሚለው ላይ አሁን ሰውዬ የሚለው ሰብ ነው ወይ ደግሞ ቢሲ ነው። እርሻ የሚለው ገራይት ነው ወይ ደግሞ ገሃነም የሚለው ምን ነው ቤቱ ምን ነው ገሃነም ሰብ ወይ ደግሞ ቢሲ ሲ ወይ ደግሞ የሚል ቤት አረሰ ሀራሲ ነው። ሀጥ ነው። አሁን በዚህ ዛኛው ቤት ላይ ሰር ደግሞ ረሃብ ምንድን ይፈራልና የሚል ነገር አመክንዮ ባመጣ ባኮኑ ረሃብ መንግስተ ሰማይን ይፈራልና በት ረሃብ ነው። መንግስተ ሰማይ ይህ ነው። ይፈራል ሊፈርህ ነው እና አኮኑ ነው። አሁን 2 የተመሳሰለ ቤት አለ ወይ ብዬ ማሰብ አሁን እዚህ ጋር የለም በፍጹም። እንዲህ ትሉና ከዛ በኋላ ይሄ ከሌለ ሁለተኛ አማራጭ ትላላችሁ። ሁለተኛ አማራጭ ምንድነው? ቅጽል መቀጸል የሚባል ነገር አለ። ቅጽል ማለት ወደ አማርኛ ገላጭ ወደ እንግሊዝኛ አድጀክቲቭ የምንለው ነገር ማለት ነው። ወደ ግዙ ሲመጣ ወደ ቅኔው ቅጽል እንደዋለን ያው ነው ቃሉ። ይሄን ቅጽል ስትቀጽሉ ቤት የሚመታላችሁ ሁኔታችሁ መቀጸል። ለምሳሌ መጸብህ ሀጥ ሀራሲ መጸብህ ሀጥ ሀራሲ ገራይተ ስቃይ ብካየ አልሁኝ። መጸብህ ሀጥ ሀራሲ ገራይተ ስቃይ ብካየ አልኩና ቤት እየመታሁኝ። ከዛ አዛኛው ቤት ላይ ስሄድ ምንድን ማለት ነው? ይሄ ገበሬ ሀጥይኸ የስቃይ እርሻ ለቅሶ ብካይ ማለት ለቅሶ ነው። ለቅሶ ይህንን አረሰ። መጸብህ ሀጥህ ሀራሲ አረሰ። መጸብህ ገበሬ ሀጥህ ሀራሲ አረሰ። ገራይተ ብካይ ገራይተ እርሻ ነው። ገራይተ ስቃይ የስቃይ እርሻ ማለት ነው። ብካየ ያረሰ አሁን በየቤት መታወኝ። ከዛ ለምንድን ነው ያረሰ ብዬ ስፈልግ አኮኑ ይሐስስ አኮኑ ይፈርህ ጸድሎ አኮኑ ይፈርህ ጸድሎ ረሃበ ምንዳቤ ልና ረሃብ ምንዳቤ ጸዳለ ብርሃን ረሃብ ምንዳቤን ይፈራልና ብዬ ቤት መምቻ አጣሁኝ። አሁን ልቸገር ነው። አያችሁት? አኮኑ ይፈርህ ጸድሎ ጸዳለ ብርሃን አኮኑ ይፈርህ ምንዳቤ ጸዳለ ብርሃን ምንድንስ ልነው አሁን እንዲጠፋ አኮኑ ይፈርህ ምንዳቤ ጸዳለ ብርሃን ምንድን ብዬ የቤት መምቻ ፈልግ ነበር። ይሄ ነበር የመታው መጀመሪያ ላይ። እዚህ ጋር ግን አጣሁኝ። እንዲህ ሲሆን ልቸገር ነው። አያችሁት? ስትቸገሩ ምንድነው ቅጽል ትፈልጋላችሁ። አሁን አጠገብ ያለው ለቅጽል መቀጸል አኮኑ ይፈርህ ምንዳቤ አኮኑ ይፈርህ ምንዳቤ ጸዳለ ብርሃን ምንዳቤን ይፈራልና ለሚለው ቃል ለጸዳለ ብርሃን ምንዳቤን መግለጽ በአንድ ቃል ግለጹት እስቲ። አሁን እኮ ያጠፋችሁ አንዲቱ ልጅ መታ እኮ እስቲ እኔን ግለጹኝ በአንድ ቃል ብትሏት ቆንጆ ነሽ፣ ታምሪያለሽ፣ ምንድን ትሆኛለሽ፣ ግም ነሽ ምንድን ልትሏት ትችላለች እኮ።
እንደዚያ ሁሉ ስለ ረሃብ በየቤት መግለጽ ነው። ጨረስን። ስለ ረሃብ በየቤት መግለጽ። አሁን ረሃብ ምንድን ነው? ክፉ ነው አይደለም? ክፉ ነው አይደለም? ረሃብ ክፉ ነው ይባላል አይደለ? ግልጽ እኮ ነው። አኮኑ ይፈርህ ምንዳቤ ጸዳለ ብርሃን እኩየ፣ ክፉ የሆነ ጸዳለ ብርሃን ረሃብን ይፈራልና እርሻን አረሰ። አያችሁት? ስለ ረሃብን በአንድ ቃል መግለጽ። በምን ቃል? የሆነ ቃል እዚያ ላይ የተመታችሁበት ቃል መግለጽ። ይህ ትልቅ አማራጭ አይደለም? ትልቅ አማራጭ አይደለም? ረሃብን የሚገልጸው መቼም ክፋት ነው። ረሃብ ክፉ ነው ይባላል። አሁን እንዲያውም ይሄ አበባል ነው። ረሃብ ክፉ እኮ ነው፣ ረሃብ በጣም ክፉ ነው ይባላል። እንዲያውም ከራብ ጦር ይሻላል የሚባል ሁላ እንትን አለ። ስለዚህ ክፉ ነው ብላችሁ ምጣት ቃሉ ይሄ ረሃብ ክፉ ነው የማይሆን ቢሆን ኑሮ ሌላ ቢሆን ኑሮ ደግሞ ሰናይ የሚል ነገርም አለ። ጥሩ የሆነ ምንድን ሲሆን ብላችሁ ቃሉ ለቃሉ ተስማሚ የሆነ ቃል ቅጽል መቀጸል በሱ ታደርጋላችሁ ማለት ነው። አሁን ቤቶች አትቸግራላችሁ እንዴ? ትቸግራላችሁ? አትቸገሩም ብዬ አስባለሁ። የሚቸግር አይደለም ቤቶች ከዚህ በኋላ ይሄ ክፍል አንድ አማራጭ ነው። ወይ ደግሞ አሁንም ልጨምራችሁ ዘርፍ መስጠት እንብለው። ደግሞ አሁን ዘርፍ መስጠት ዘርፍ መስጠት የሚባለው ነገር ደግሞ እንዴት ነው ዘርፍ የምንሰጥ ልትሉ ትችላላችሁ። ዘርፍ መስጠት ማለት ደግሞ አንጻር ማወቅ ማለት ነው። አንጻር በባለፉት ለመግለጽ ሞክሬያለሁኝ። አንጻር ማለት እኩያ ማለት ነው። እኩያ ማለት ነው ጓደኛ እንደ ማለት ነው። አሁን እኔ ምንድነው መምህር ነኝ ካልኩኝ ቅኔ ማስተምር ከሆነ የኔ አንጻር ሊሆን የሚችለው በቅኔ ካወራን መምህር ነው። ተግባባን? አሁን ዮሴፍ ተሰዷል ብለን እናወራለን። ዮሴፍ ተሰዶ ተማሪ ዮሴፍ ይሄ ቅኔ ተሰዶን ተማረ በየ ካልኩኝ የማን ቅኔ? አሁን ለማሳፋት የማን ቅኔ ብላችሁ ማወቅ መጠየቅ። የማን ቅኔ ስትባሉ የማን ቅኔ ትላላችሁ? የገሌ ቅኔ፣ የመንበረ ወርቅ ቅኔ ልትሉ ትችላላችሁ። ዮሴፍ ተማሪ የቤተ ጉባኤ ያዕቆብ ቅኔ ተሰዶ ይህንን ተማረ። አያችሁት? የቤተ ጉባኤ ቅኔ ያው ግልጽ ነው። ለወርቁ ደግሞ የያዕቆብ ቅኔ፣ የያዕቆብ ተሰዶ ማለት ያዕቆብን ተሰዷል አይደለም? ስለዚህ በተሰዶ አንጻር መጣ። ይህንን ዘርፍ መስጠት፣ ቤተሰንቹ አጠገብ ያንን ማኖር። አያችሁት? እንደ የቅድሙን ቅኔ አሁን መርድ ዮሴፍ ተመሃሪ ሰዋስው ቅኔ ያዕቆብ ተሰዶ፣ መርድ ዮሴፍ ተመሃሪ ቅኔ ያዕቆብ ተሰዶ አኮኑ የሐስስ አይምሮ አልና አኮኑ የሐስስ አይምሮ እላለሁ። እውቀትን ይፈልጋል ነው አይመችም? አኮኑ የሐስስ ተሰዶ ልና የምን እውቀት ይሆናል? የምን እውቀት ነው? አኮኑ የሐስስ አይምሮ ምን እንደሚፈልግ የእግዚአብሔር ደህንነት፣ እግዚአብሔር ሊያድነው ይተሰደዳል ዮሴፍ አብሮ ከእመቤታችን ጋር። ስለዚህ የእግዚአብሔርን እውቀት ተሰዶ ይህንን ይፈልጋልና። አያችሁት? አኮኑ የሐስስ ተሰዶ ዘግዚ አኮኑ የሐስስ አይምሮ ዘእግዚአብሔር ተፈቅዶ ወይ ተጸምዶ የእግዚአብሔር የአገልግሎት እግዚአብሔር እውቀት ተሰዶ ደህንነት ይህንን ይፈልጋልና ያዕቆብ ተሰደደ። ዮሴፍ ተሰደደ። ዮሴፍ መርድተ መሐሪ ትምህርተ ያዕቆብ ተሰዶ ትምህርተ ሰሎሜ ተሰዶ አኮኑ የሐስስ አይምሮ ዘእግዚአብሔር ተጸምዶ ልና በዘርፍ ደግሞ ቤት ሰጠዋለሁ ማለት ነው። ቤት ምታውበት ማለት ነው። ቤት ምታ ዘርፍ አምጥቼ መስጠት ነው እኮ። ይሄ በጣም ቀላል እኮ ነው። ይህንን ማድረግ ማለት ነው። ክፍል አንድ ነው ይሄ እንግዲህ ክፍል አንድ ነው። ክፍል ሁለት እቀጥላለሁ። ሌላ ደግሞ አንድ የተጠየቁትኝ እንትን ነበረ ጥያቄ ነበረ። በባለፉት የጀመርከውን ቅኔ እንዴት ማሳፋት እንዳለብኝ ዘይዜ አርሻዋለሁ ይመስለኛል። ግን መወድስና ጣነ ሞገር አድርገህ አሳየኝ፣ እንዲሁም ደግሞ ስለ ክብሪት አቆጣጠር ደግሞ አንዳንድ ነገር በለኝ የሚል ጥያቄ ማለኝ በግሌ ተጠይቄያለሁኝ። እሱን ልመልስላችሁ መጨረሻ ምንድነው የሚል እንግዲህ አንድ ቅኔ ነበርና
ዲበ ምድረ ግብፅ ተምህረ ተሰዶ እንተ ሰሎሜ ትምህርተ መርድ ዮሴፍ ሐሳሲ ዘእግዚአብሔር መክሊተ የሚል ቅኔ ከጉባኤ ቀን አንስቼ ዘይዜ ደርሻለሁኝ። ግን መወድስ አላደረኩትም። እስኪ መወድስ አድርገህ አሳየን፣ ጣነ ሞገድም አድርገህ አሳየን እና በዚያው ላይ ደግሞ ስለ ክብሪቲ አንዳንድ ነገር በለን፣ የሚቆጠር ስለ ስቅለት ብቻ ነው ብለህናል እና ስለ እሱ አንዳንድ ነገር በለን የሚል ጥያቄ ተጠይቄያለሁኝ። ይህንን እሺ፣ በጣም ቀላል ጥሩ ጥያቄ ነው የጠየከኝ። ምንድን ነው እንግዲህ ይህንን ቅኔ ለማስፋፋት ያው ዘይዜ ደርሻለሁ። በእርግጥ ዘይዜ ደርሼ ጣነ ሞገድ ተመልሰህ መጠየቅ የለብህም። ስላሴና ዘይዜ ከጣነ ሞገድ በላይ ነው እና መወድሱ ችግር የለውም። መወድስ ማድረጉ ቀላል ነው ማለት ይደረጋል። ግን ጣነ ሞገድ በጣም ቀላል ፓርት እኮ ነው። ዘይዜ የሚበዙ ማለት እኮ ነው። ጣነ ሞገድ ማለት በጣም ትንሽ እኮ ነው። በመሰረቱ ጣነ ሞገድ አይ ፊል ሶሪ 30 ደቂቃ ሞላና ከ30 ደቂቃ በላይ ቪዲዮ ስልኬ በጣም ጅል ስለሆነችብኝ ከሱ በላይ አታሰራኝም። ከ30 ደቂቃ በኋላ ድምጽ እንደምታበላሸው ለዛሬው እዚህ ጋር ይበቃና ያንተን ጥያቄ ጨምሬ ነገ ወይ ደግሞ እንደዛ እሰራላችኋለሁ። ያው ነገ እሰራላችኋለሁ። ይሄን ያንተን ጥያቄ በሰፊው እሰራዋለሁኝ። ለዛሬው እዚህ ጋር ይበቃናል። ወስብሐት ለእግዚአብሔር።